በወልቃይት ጸገዴ ለወራት የዘለቁ ህዝባዊ ተቃውሞዎችን ተከትሎ የሚያዙና የደረሱበት የማይታወቅ ሰዎች መበራከታቸውን በሰሜን ምዕራባዊው ግዛት የባህልና ማንነት ጥያቄ አንስተው ይንቀሳቀሱ የነበሩ የማህበረሰብ ለውጥ ተሟጋቾች ይናገራሉ። የሁለት ልጆች አባት የሆነው የ32 ዓመት ወጣቱ ዘነበ ጫቅሌ ዮሐንስ ዳንሻ ከብት ገበያ ከብት በመናገድ ላይ ያለ መጋቢት 23 2009 ዓመተ ምህረት በፖሊስ አባላት ተይዞ ከተወሰደ ከሁለት ሳምንታት በኋላ እስር ቤት ውስጥ መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምጽ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት ላይ እንደሚሟገት ተናግሮ እንደነበረ ወላጅናቱ አመልክተዋል። እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ይናገራሉ። አስከሬኑ መመርመሩ ቢነገራቸውም ውጤቱን ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ የተሳተፉ ከእንቅስቃሴው መሪዎች ጭምር እስር ላይ የሚገኙ መሆናቸውንና ደብዛቸው የሚጠፋና ድንገት የሚሞቱ መኖራቸውን የእንቅስቃሴው አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ እኛ ዘንድ አልነበረም፣ የኛ እስር ቤቶች የእስረኛ ዲሞክራሲያዊ መብት የሚከበርባቸው ናቸው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። ዘነበ ጫቅሌ ዮሐንስ 32 ዓመቱ ነው። የ8 ወር ሴት ልጅና የ8 ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደርና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው። ቤተሰቦቹ ዘነበ ጫቅሌ ሰርቶ ቤተሰቡን ከማስተዳደር ውጪ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ። ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 2009 ዓመተ ምህረት ዳንሻ ከተማ ከገበያ መካከል ትፈልጋለህ ተብሎ መያዙን እንደተነገራት ትናገራለች። ከከብት ገበያ ነው ያዙ። ማንም አልነበረም በጊዜው። እኔም እዚህ ጎንደር ነው የምኖርም። በጊዜው አልነበረም። ተከትለው ሲጠይቁት አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱ። ቅዳሜ 2 ሳምንት ሞልቶት ሰኞ ሞተ። እኔ ሂጅ አላገኘሁትም። እኔ ሩቅ ስለሆንኩኝ ቤተሰቡ ግን ይዞ አግኝቶታል። ጓደኛው ደግሞ ሂጅለት ነበር ጠበቃ ልቅጠርልና ቢያራ ምን ወንጀል ሰርቼ ነው ጠበቃ የሚቀጠርልኝ? እኔ ምስክር አቀርባለሁ ነው ምስክር ለሐሙስ ሊያቀርብ ሰኞ ሙቶ ተብሎ ተነገረለኝ። ባለቤቷ የተከሰሰው ከ2 ዓመታት በፊት በህገወጥ የመሳሪያ ሽያጭ ውስጥ እጅህ አለበት በሚል እንደሆነ እንደተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም መሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቻ ያገኘሁት ያሉት መረጃ ይናገራሉ። 6 ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ በሬ ምናምን የሚነግደው አብሮ ነበር። ተራሩጦ ሲሄድ ጭራሽ አላቆመውትም። ጭራሽ አብረው ነው ትግራይ የወሰዱት። የት ትግራይ? ሽሬ ደባጉና ነው የሚባለው የታሰረበት። እዚያ ደህና እያለ እሑድ የፋሲካ ዕለት ጤናማ ነበር አሉ። እዚያ እስከ 5 ሰዓት የየት ደህና ነበር። ከዚያ አመመውና ሞተ አሉ። እዚያኛ በርቀት ስለሆነ እሱ ምን እንዳደረጉት አናውቅም። የሟች የቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለሕይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲህ ያስረዳሉ። ማታ የሰከረ ሰው ገብቶ ነበረ። እሱ እየተፋ ሲገባ አይቶ ሽቅብ ብሎ ተፍቶ ሞተ ነው ያሉት። ሌላ መልስ የሰጡት ነገር የለም። ባለቤቱ ወይዘሮ ሰላምም አሟሟትን በተመለከተ የሰሙትን ይናገራሉ። የፋሲካ በበነገው አይ በዓል ብሎ ዋለ ብሎ ጓደኛው ሄደ ወደ ታሰረበት ቦታ። የፋሲካ በበነገው ምግብ ነገር ወስዶ ሲጠራ ሙቷል ተብሎ ተነገረው። ተብሎ ሲነገረው እዛው ላይ ለቤተሰብ ደውሎ ነው ሄዶ አስከሬን ወደ አገሩ አዝልቀው ልንቀብር የቻለ። ምክንያቱ ምንድነው የሞተበት ተባላችሁ? ምክንያቱን ራና አስነስተናል ያሉ ውጤት ገና ነው ተብሎ ምክንያቱ የሆነ ሰው አስታወቀው ከጣቢያው ማለት ሸተተይ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉት። እንግዲህ በወሬ ነው ዝሮ በኔ ፖሊሶች አጥጋ አልነበርኩም። ለቀብር ነው እንጂ የቀበርኩኝ ሄደው ጓደኞች ሄደው ነው እንደዛ ሊሉ የቻሉ እንጂ
ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደው ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር። ሽሬ ዝባልሲ ኮምዝ ወለለን ወይ ይቅርታ ጎርለይ ዝኾነ ሰብ እንደህራሊው ናይ ዝኻስ ደድለሞ ሽሬ ውስጥ እንዲህ የሚባል ሰው የለም። ይቅርታ አድርጊልኝ፣ እዚህ አካባቢ አንድ ሰው ካለሽ ላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም። ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ። የኔ ልጅማ ከባው የሚባል አርሶ ከብት ጠባቂ ነበረ። አሁን 2 አመት 3 አመት ግን ጎንደር ቤት አድርጎ ሂዶ ከዚያው የሚኖር ለኔ ሊጠውር ለኔ ዳበላ ይግያለ ሳያስበው ገበያ እንደዋለ አንቀው እንደ ፍየል እንደ ሙኩት አርደውታል ይባላል። እና ምን እኮወቅኩኝ ገበሩ ይሰርቷል ልጅሽ ይሰርቶ ቢባል ልደርስበትስ መቻ ያለሰይ ነበር። የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቅስ የጠየቁን ግለሰብ በበኩላቸው ሟች ዘነበ የሰራው ወንጀል የለም ይላሉ። የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበረም። በወልቃይት ጠገዴ የተነሳ ግጭት አማራ ነኝ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም። ቤተሰቦቹ ሟች ታሞ ያውቅም፣ ጤነኛ ነው፣ ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው ነገር ግን የምርመራውን ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። መንግስት ያላወቀው ስራ የሰራው ገበን ቢኖረው ቢሞት የራሱ ጉዳይ ነው። ልጄ ግን አርሶ እከብራለሁ፣ አርሶ እጠግባለሁ፣ እከብራለሁ እያለ ስንቱን እያሰበ በማንም ዝም ብለው ሲያጠፉት ሰው ከታነቀ ቀድሞ ደርግስ እንዲህ ሲያደርግ ነበር ሲሉ ነበር እንጂ አሁን እኛ እነዚህ እስከሚመጡ ሰው በህይወቱ እንኳንም ሌላ ሰው ገሎ እኮ አይገደልም። የሟች ቤተሰቦች እንደሚሉት የዘነበ ጫቅሌ አስክሬን ወደ መቀሌ ተወስዶ ምርመራ ተደርጎለታል። ውጤቱም ይነገራቸዋል ተብለዋል። አስክሬኑን የሚያስረከባቸው ፖሊስ ነው። ለሟች ወንድማቱ አረጋ አስክሬኑን ስትረከቡ ከፍታችሁ አይታችኋል ብለናቸው ነበር። ምልክት የሚባል የለውም። ደም ምናምን የወጣ ነገር የለውም። በቃ አንገቱ ነው ችግሩ የሚመስለኝ። ጠዋት እኛ ሳንደርስ ሹፌሩ ምን ብሎናል? ጅማቱ ግትርትር ብሎ ነበር አለ። ገና እኛ ሳንደርስ የትኛው አንገቱ ላይ ሹፌሩ ለሱ አስከሬን ይዞ ወደ ምርመራ የወሰደው በጣም ተዋጣጥሮ ነበር። ጅማቱ ሁላ ተነስቶ ነበር። አሁን ግን የለም አለ። እሱን ጊዜ ግን ያነቁት ነው የመሰለኝ። ጅማቱ በጣም ተዋጣጥሮ ነበር አለ። ይሄንን ቅሬታችሁን ያቀረባችሁት አካል አለ? ኧረ ምንም ይሰማን እኔ ታሰረ ሲሉ የት ቦታ ነው ስላቸው አድራሻ አጥፍተውታል ሲሉ በሩጫ እየመጣሁ እያለሁ ዳንሻ ስገባ ሞታል። የዚያ ምን ወደሱ ልደርስ ብዬ ነው የመጣሁት። እኔ ክልል 6 የሚባል ሀገር ነው የምኖረው። ለስራ ጉዳይ ሄጄ ለዚያ ደውዬ የቤተሰብ እንዴት ነው ስለው አረ ወንድምህ አድራሻው ጠፍቶ ሲሉኝ 4 ቀን ተጉጄ በመኪና መጥቼ ዳንሻ ስደርስ ሞቶ ምናምን አሉ። እሱ በቃ ምንም ይሄ አሽከር ንጹህ ነው ያደረገው በህዝብ ዳንሻ በሙሉ ጎንደር በሙሉ ህዝብ ነው የሚለው ያለ አርሶ የሚበላ ነግዶ የሚበላ ዝም ብሎ ሜዳ ላይ እንደዚህ ሰው የሚጣነቅ ከሆነ በጣም አስቸጋሪ ሆኗል። በቃ ሰው ሰርቶ የሚበላ ከታነቀ እንዴት ብለህ ነው የምናኖረው? አሁን ለራሳችንም አስኪ ነው። ቤተሰቦቹ ሟች የተወሰደው ሽሬ እንዳባ ቡግና እያሉ ደጋግመው ይናገራሉ። እኛ ሩቅ ስለምንገኝ ቦታውን በደንብ አናውቀውም። የፋሲካ ዕለት ላግድፈው ብሎ ወደ ታሰረበት ቦታ የሄደው ጓደኛው ነው ለኛም ደውሎ መሞቱን የነገረን ይላሉ። እሁድ ቀን ደውሎ ደህና ነው ላችሁ እንዴት ሆነ አውደ ዓመት እንዴት ተዋለ ብሎ ደውሎ ነበር አሉ። ከዚህ የጠገዴ ፖሊስ ነበረ። እሁድ ቀን ደውሎ እንዴት ያለ አውደ ዓመት ዋላችሁ ጤና ነው ደህና ናችሁ ብሎ እየሳቀስ ይደውሉ ብሎ ለሌቱ ሞተ ነው የሚሉና ያሉ። እኛ ደግሞ ሌላ ገደለው አለልም። ታንቋንቀውስ ገለውት ከውስጥ ተማሻም ነው አንቀው ነው የገደሉት። ናት እሷ ሌላ የለሽ። እሱ እስር ቤት እያለ እንዴት ስልክ ደወለ? ምስክር አለ ምናምን አምጡልኝ እኔ ልወጣ ነው የሰራው ስራ የለ እያለ አይደለ እየደወለ አይደል ነው። በዚህም ምክንያት የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ እንደ አባቡግና ፖሊስ ኃላፊ ጋር ደውለን ነበር። በመጀመሪያ ያነጋገራቸው የትግርኛ አገልግሎት ዝግጅት ክፍል ሲሆን በእጅ ስልካቸው ላይ የቢሮ ጉዳይ መልስ እንደማይሰጡ ገልጸው የእጃቸውን ስልክ ካገኘንበት የቢሮውን አግኝተን እንድንደውል ገልጸውልናል። መልሰን ደወልንላቸው። አይ ከቢሮ ፍቃድ ውጭ ተሰማይቻል ነው ገብቶኛል። አንደኛ የቢሮ ስልክ የለንም፣ እንደው ፈልገን ያገኘነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ
አየር ላይ ያናውልን ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው። ላይ በቢሮ መጣፍ የምንገኘው ዋሽንግተን ዲሲ ነው። ገብቶኛል። በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው። ቢተባበሩን። በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴ አዘነው ጋር ደውዬ ነበር። በምዕራባዊ ዞን ትግራይ የጸገዴ ወረዳ አስተዳዳሪ ነኝ። በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻና ከተማ ንጉስ ነው። በዳንሻ ፖሊስ ጣቢያና ይሁን በከተማ ንጉስ ፖሊስ ጣቢያ በእነዚህ ቦታዎች አስሮ የሞተ ሰው እስካሁን የለም። ምክንያቱም የኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉት። በዚህ ታስሮ የሞተ ሰው የለም። አቶ ግዴ ጋር የደወልኩት በወረዳቸው ተቀብሯል የተባለውን ሟች ዘነበን ጉዳይ ያውቁ እንደሆነ ለመጠየቅ ቢሆንም ስልኩ በመቋረጡ ለተጨማሪ ጥያቄ እድል ሳናገኝ ቀርተናል። የትግራይ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ ገብረ ሚካኤል መለስ ጋር ደውዬ የጉዳዩን ከነገርኳቸው በኋላ አጣርተው ምላሽ እንደሚሰጡ የገለጹልኝ ሲሆን ደጋግሜ ብደውልም ስልካቸው አይነሳም። በኢትዮጵያ እስር ቤቶች በተለይ እንደ ማዕከላዊ የምርመራ ጣቢያ በመሳሰሉ የማቆያ ጣቢያዎች የእስረኞች መብት በሰፊው እንደሚገፈፍና ለጭካኔ ይዞታ እንደሚዳረጉ መዘገቡን የሚያስረዳው የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በዘንድሮ ዘገባው የኢትዮጵያ የጸጥታ ኃይሎች በተለይ የደህንነት ሰራተኞች፣ ፌዴራል ፖሊስ፣ ልዩ ፖሊስና የጦር ሰራዊቱ አባላትም ጭምር ሰዎችን ሲያስሩና ሲያሰቃዩ ተስተውሏል። በተለይ የፖለቲካ እስረኞች በሚስጥር እስር ቤቶች ተይዘው ስለ ይዞታቸው መናገር የማይችሉበት ሁኔታ ላይ ይገኛሉ። በቅርቡ በሀገሪቱ የተቀሰቀሱ ሰላማዊ ሰልፎችን ተከትሎ የታሰሩ በፖሊስ ጣቢያዎችና በወታደራዊ ሰፈሮች የጭካኔ ይዞታ ላይ መቆየታቸውን ተናግረዋል። በርካታ ሴቶች በእስር ላይ የወሲብ ጥቃትና አስገድዶ መድፈር ወንጀሎች እንደተፈጸመባቸው አስረድተዋል። እነዚህን ሁሉ የመብት ጥሰቶች በመፈጸም የሚጠረጠሩ የጸጥታ ኃይሎች ላይ ምርመራ አይደረግባቸውም፣ በሕግ ፊት ሲቆሙም አይታይም ብሏል በሪፖርቱ። የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሙኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምጽ ተጠይቀው ተከታዩን ብለው ነበር። በሁለቱም መንገድ ነው የምንሄደው። ቅሬታ አዋጃችን ላይ የተቀመጠው አቤቱታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሂዳል፣ ክትትል ያካሂዳል ነው የሚለው። ስለዚህ በሁለቱም መንገድ ነው። አቤቱታ ሲቀርብልንም ሄደን እናጣራለን። አስቀድመን ሳይቀርብልንም ራንደምሊ እንዲህ በድንገት ሄደንም ፍተሻ እናደርጋለን፣ እናያለን፣ እናነጋግራለን። ያነጋገርናቸው ቤተሰቦችም ሟች በሕግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ። በቅርቡ ኢትዮጵያን የጎበኙ የአውሮፓ ህብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።